ሰላም የሳይኮዋይዝ ዩቲዩብ ቻናል ተከታታዮች እንኳን ወደ ሳይኮዋይዝ። እንግዲህ ዛሬ የምናየው ደግሞ ቂጥኝ ነው። ስለ ቂጥኝ ምን ያህል ያውቃሉ? ቂጥኝ ምን ማለት ነው? ቂጥኝ እንዴት ይመጣል? ቂጥኝ እንዴት ይታከማል? ስለ ቂጥኝ አጠቃላይ ገለጻዎችን እንማማራለን። እንግዲህ ቂጥኝ ማለት እንግዲህ በግብረ ሥጋ ግንኙነት የሚተላለፍ ከአንዱ ግለሰብ ወደ አንዱ ግለሰብ የሚተላለፍ የበሽታ አይነት ነው ማለት ነው። እንግዲህ በዓለም አቀፍ ደረጃ እንግዲህ ከ300 ሚሊዮን በላይ የሚሆኑ ዜጎች በቂጥኝ በአመት ይጠቃሉ ማለት ነው። በሀገራችን ኢትዮጵያ ከ300 ሺህ በላይ የሚሆኑ ግለሰቦች በቂጥኝ በሽታ በየአመቱ ተጠቂ መሆናቸውን ይገልጻል ማለት ነው። ስለዚህ ተጠቂው እንግዲህ ወጣትም ሊሆን ይችላል። በተለይ ደግሞ በነፍሰ ጡር ጊዜ ደግሞ ከእናት ወደ ልጅም ሊሆን ይችላል። እንግዲህ ቂጥኝ በባህሪው ምን አይነት ምልክቶች አሉት ወይም ደግሞ ምን ያህል ደረጃዎች አሉት የሚሉትን ባጭሩ እንመለከታለን። እንግዲህ ቂጥኝ 4 አይነት ደረጃዎች አሉት። የመጀመሪያ ደረጃ የሚባል አለ፣ ሁለተኛ ደረጃ የሚባል አለ፣ ላተንት የሚባል ደረጃ አለ፣ የመጨረሻው ደግሞ ተርሸሪ የምንለው ደረጃ ነው ማለት ነው። እንግዲህ ስለ እነዚህን እንግዲህ በቀላሉ አየት ለማድረግ ያህል እንግዲህ የመጀመሪያው ደረጃ ወይም ደግሞ ፕራይመሪ ስቴጅ የምንለው ብዙ ጊዜ ምልክቱ ማሳየት የሚጀምርበት ጊዜ ነው ማለት ነው። ይሄ እንግዲህ እንደ ማንኛውም በሽታ ቂጥኝ የራሱ ምልክቶች አሉት ማለት ነው። እንግዲህ እነዚህ ምልክቶች ብዙ ጊዜ ባክቴሪያው በሚገባበት ቦታ ላይ ነው ብዙ ጊዜ አብዛኛውን ጊዜ ምልክት የሚያሳየው። ለምሳሌ ወንድ ከሆነ በቆረጣው አካባቢ ሊሆን ይችላል፣ በቂጡ አካባቢ ሊሆን ይችላል፣ በአፍ አካባቢ ሊሆን ይችላል፣ እንዲሁም ደግሞ በሴቶች ብልት አካባቢ ሊሆን ይችላል ማለት ነው። ብዙ ጊዜ የነዚህ እንግዲህ ጠጣራማ የሆኑ ክብ የሆኑ እባጮች ናቸው የሚወጡት። ብዙ ጊዜ እነዚህ እንግዲህ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ ከዛ በላይ የሆኑ እባጮች ሊመጡ ይችላሉ ማለት ነው። እነዚህ ህመም የላቸውም አብዛኛውን ጊዜ የመጀመሪያው ደረጃ ላይ ምናልባት ሕክምና ቢደረግም ባይደረግም ከ1 ወር እስከ 1 ወር ከ2 ሳምንት ድረስ በራሳቸው የመቆየት አቅም አላቸው ማለት ነው። ከታከሙ ይጠፋሉ፣ ካልታከሙም ግን እነዚህ ምልክቶች ይጠፋሉ ማለት ነው። ወደ ሁለተኛው ደረጃ ስንሄድ እንግዲህ የመጀመሪያዎቹ እነዚያ የጠፉና በሰውነታችን አካባቢ ላይ ሽፍታዎች ይታያሉ። እነዚህ ሽፍታዎች እንግዲህ ብዙውን ጊዜ የሚያጠቁት እንግዲህ በእጆች አካባቢ ነው። እጅ አካባቢ ላይ ምንም የማሳከክ ባህሪ የሌላቸው ሽፍታዎች ወይም ደግሞ እባጮች ይመጣሉ ማለት ነው። እነዚህም ቢታከሙ ባይታከሙ በጊዜ ሂደት ምን ይላሉ ማለት ነው? ይጠፋሉ ማለት ነው። ከዛ ውጭ ግን ምናልባት ከለራቸው የሆኑ ብራውን የሆኑ ሬዲሽ ሊሆኑ ይችላሉ፣ ቀይ ሊሆኑ ይችላሉ ማለት ነው። እና በዚህ በሁለተኛው ደረጃ እንግዲህ ቂጥኝ አብሮት ምን ያሳያል ነው? ትኩሳት ሊያሳይ ይችላል። እንግዲህ የኢንፌክሽን መከላከያ የምንላቸው እንግዲህ ሊያብጡ ይችላሉ። ጉሮሮ ማመም ሊሆን ይችላል። ራስ ምታት ሊኖር ይችላል። ምናልባት የሰውነት መቆርጣጠም ስሜት፣ የድካም ስሜት ሊሰማን ይችላል ማለት ነው። እነዚህንም ምናልባት እንግዲህ በዚህ ደረጃም ካልታከም ነው በራሳቸው እነዚህ ይጠፋሉ። ነገር ግን ባክቴሪያው ወደ ላተንት የምንለው 3ኛው ደረጃ እንግዲህ ይሄ ምንም አይነት ምልክት የማያሳይበት ደረጃ ሆኖ ምንም አይነት ሕክምና ሳናገኝ ነገር ግን በሰውነታችን ለረጅም ጊዜ ባክቴሪያው የሚቆይበት ደረጃ ነው ማለት ነው። በ3ኛ ደረጃ ላይ ወይም ደግሞ ተርሸሪ ላይ የሚገኘው የቂጥኝ ምልክት ብዙ ጊዜ ሳንታከመው ወይም ደግሞ ሕክምና ሳናገኝ ከ10 እስከ 20 ዓመት ድረስ ሊቆይ ይችላል። ያ ማለት በእነዚህ መካከል ላይ እንግዲህ አደገኛ ደረጃ የሚደርስበት ወይም ደግሞ የውስጥ የሰውነት አካሎቻችን ለምሳሌ አእምሯችን ክፍል፣ የልባችንን አካባቢ ወይም ደግሞ የተለያዩ የሰውነታችን አካላቶች የሚያጠቃበትና በመጨረሻም ደግሞ ለሞት የሚዳርገን በሽታ ነው ማለት ነው። እንግዲህ ቂጥኝ አለብኝ ወይስ የለብኝም የሚለውን ለማወቅ እንግዲህ የመጀመሪያው ነገር የደም ምርመራ፣ የላቦራቶሪ ምርመራ በማድረግ ማወቅ ይቻላል ማለት ነው። ከዛ ውጭ እንግዲህ የሚድን በሽታ ነው ቂጥኝ? አዎ፣ በትክክለኛው አንቲባዮቲክስ የሚታከም ከሆነ ቂጥኝ እንደ ማንኛውም በሽታ የሚድን ነው ማለት ነው። ከዛ በተጨማሪ ግን ቂጥኝ አንዴ ይዞኝ ከታከምኩ በኋላ ድጋሚ ሊይዘኝ ይችላል ወይ ብሎ ጥያቄ ሊነሳ ይችላል። አዎ፣ ማስተማማኝ ምንም ዋስትና የለውም። አንዴ ከታከሙ በኋላ ለቀጣይነት ምናልባት የተለያዩ ቂጥኝ ካለበት ሰው ጋር ግንኙነት የሚያደርግ ከሆነ ዳግም የሚያዝ ዕድሉ ሰፊ ነው። ምናልባት በእርግዝና ሰዓት ቂጥኝ ቢገኝበት ነው እንግዲህ ትክክለኛውን ሕክምና የሚያገኙ ከሆነ ከእናት ወደ ልጅ የሚተላለፈው የቂጥኝ በሽታ የመቀነስ ዕድሉ እጅግ በጣም ከፍተኛ ነው። ነገር ግን ህፃኑ በእርግዝና ጊዜ ካልታወቀ ድንገት በወሊድ ሰዓት የሚገኝ ከሆነ ግን ቂጥኝ ህፃኑ ለራሱ የሚታከምበት
አቅም ስላለ ይሄንን ከግንዛቤ ማድረግ ያስፈልጋል። በቀጣይ ቪዲዮ የተለያዩ የአባላዘር በሽታዎችን እንሰራለሁ። የዚህ ዩቲዩብ ቻናል ቤተሰብ ይሁኑ። ለዚህ ዩቲዩብ ቻናል ቤተሰብ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ